በፊንቴክ ተዘረፈን ያሉ በርካታ ግለሰቦች ዛሬ እንግዲህ መጋቢት 15 በፍትህ በነገራችን ላይ መኪኖቻችን ማስረከባችንን ቀጥለናል ያልና ጉዳዩ ምንድነው? ከፊንቴክ ኢንቨስትመንት ጋር በተያያዘ ብዙ ሰው ሰበር ዜና ሰራዊት ፍቅሬና መንሱር ጀማልን ጨምሮ 6 ሰዎች በፌደራል ፖሊስ ቁጥጥር ስር ዋሉ። እነ አርቲስት ሰራዊት ፍቅሬ እንዴት ነበር በቁጥጥር ስር የዋሉት? ገብቷል። አዲስ አበባ ከስተመር እየጠበቀ ነው። እንግዲህ የእውነት በእውነት እያየናቸው ነው። እየተጫኑ ነው መኪኖቹ። ሰላም ውድ የቻናላችን ቤተሰቦች፣ ሰበርና አዲስ በሆነ መረጃ መተናል። ሰሞኑን በፊንቴክ ኢንቨስትመንት የተነሳ ሰራዊት ፍቅሬና መንሱር ጀማልን ጨምሮ 6 ግለሰቦች በቁጥጥር ስር ውለዋል። ይህንና መሰል መረጃዎችን ተከታትለን እንመለሳለን። ቪዲዮ ሰርቶ ማለት ነው። እና የግለሰብ ከዚህ ቀደም ፊንቴክ ኢንቨስትመንት 20 ሚሊዮን ብር ስለ ፊንቴክ ኢንቨስትመንት ፌክ መሆኑን እናያወራ ለመደራደሪያ አቅርቦለት ነበረ። ከራሱ አንደበት አስደምጣቸዋለሁ። እና የወንድም በተደጋጋሚ ሁኔታ ለመላው ኢትዮጵያ ሕዝብ ንቁ፣ ይህ ኢንቨስትመንት አጭበርባሪ ነው እያለ ሲናገር ነበር። ነገር ግን አርቲስቶቹ ታዋቂ ስላሉ ተደማጭነት ስላላቸው ተወዳጅም ስለሆኑ ጭምር እነኚህን አርቲስቶች ሸውደው አሁን እነሱን ወደ እስር ቤት ጥሏቸው እነሱ አምልጠዋል የሉም ማለት ነው። አያችሁ አይደለ? ስለዚህ በጣም የሚያሳዝን ነገር ነው። እስኪ ቪዲዮ ላሳያቸው። አንተ በርሲሳ ከዚህ ቀደም የተናገረበት አስገራሚ ነው። ፊንቴክ ኢንቨስትመንት በ20 ሚሊዮን ብር ሲደራደረኝ ነበር አለ። እንግዲህ በሌቦችን በማጋለጥ በሙስናና በብልሹ አሰራሮች ላይ ለረጅም ጊዜ ሲሰራ የቆየውና በጣም ቆራጡ ለሀገር የሚያስበው አዎንታ በርሲሳ ማታ በነበረው ቆይታ ላይ ይህንን አንስቷልና እንዴት አይነት ስብዕና እንዴት አይነት የሞራል ከፍታ ላይ እንዳለ ይህ ግለሰብ የሚያሳይ ነውና ፊንቴክ ኢንቨስትመንት እንደምታውቁት እንግዲህ ከውጭ መኪኖችን እያስመጣ ለግለሰቦች በቀላል ዋጋ ለመሸጥ ተስማምቶ የነበረ ነው። ብዙ ጫጫታዎች የተነሱበት ነው። ከዛ በኋላ በጊዜ ያለማድረስ ጉዳይ፣ ሌሎች ነገሮችም ሲነሱበት የነበረ ነውና አዎንታ በርሲሳ ግን እንዴት አይነት ሰው ነው፣ እንዴት አይነት ለሀገር ለእውነት የቆመ ሰው ነው ያስባለ ቆይታ ማታ አድርጓል። እንስማው። ለማንኛውም ፊንቴክ ኢንቨስትመንት 20 ሚሊዮን ብር ሲስማሙብኝ ነበር። 20 ሚሊዮን ብር ነው ማለት ራሱ ዳንኤል ዮሐንስ ነው ይሄንን ይነገረኝ ራሱ ማለት ነው። ስለዚህ አልሰርክም ማለት ያስጠጣል። ሊሰጡኝና ነገሮችን እንዳቆም ማለት ነው። ሰዎች እኔን የሚያውቁ መስለው ከሰውየው ጋር ንግግር ሲያደርጉ ነበር። ይሄንን ከራሱ ከአፉ ነው ያረጋገጥኩት። ባይዚ ንግግር ሲያደርጉ እንደዚህ መታደል መመረጥም አለ ጋይስ። እንግዲህ ይህን ሁሉ ሚሊዮን ብር ቀርቦለት ነገር ግን ከእውነት ፈቀቅ አልልም ብሎ እውነት ለመላው ኢትዮጵያ ሕዝብ እየተናገረ ነበረ። ነገር ግን የሚሰማው የለም እና የሰማም የለም። አሁን ግን መጨረሻቸው ይህ ሆነ። የአርቲስቶችን ማስታወቂያ ሰምተው ጉድ ሆኑ። በትናንትናው ላይ የተፈጠረውን ቪዲዮ ላሳያችሁና ወደ ዋናው መረጃችን እንሄዳለን። በፊንቴክ ተዘረፈን ያሉ በርካታ ግለሰቦች ዛሬ እንግዲህ መጋቢት 15 በፍትህ ሚኒስቴር ተገኝተው በምትመለከቱት መንገድ ጩኸታቸውን እያሰሙ ይገኛሉ። ፊንቴክ ኢንቨስትመንት ግሩፕ መኪና እናስመጣላችኋለን በሚል በርካታ ገንዘቦችን ከተቀበለን በኋላ እጅግ በጣም እየተጉላላን ነው የምንገኘው፣ በገንዘባችን አልሆንን እያሉ እንግዲህ ጩኸታቸውን እያሰሙ ነው የሚገኙት። እንደምትመለከቱት በፍትህ ሚኒስቴር ተገኝተው ፍትህ ይሰጠን እያሉ በርካቶች በጩኸት እንደዚሁም ደግሞ ምሬቶቻቸውን እየገለጹ በዛ ቦታ ላይ እንደሚገኙ እየተመለከትን ነው የምንገኘው። መንግስትም እንግዲህ በተለይም ፍትህ ሚኒስቴር፣ ሌሎቹም አካላት ይህንን ነገር እንደምን ይመለከቱታል የሚለው በተከታይ የምናየው ይሆናል። በነገራችን ላይ መኪኖቻችን ማስረከባችንን ቀጥለናል። ለዚያው በ950 ሺህ ብር ቅድመ ክፍያ፣ ቀሪውን 950 ሺህ ብር በ5 ዓመት ያለምንም ወለድ ተከፍሎ የሚያልቅ ነው። የጸጥታ አካላቶች ባይኖሩ ኖሮ በመንሱር ጀማል ላይ በዛሬው ዕለት ጥቃት ሊደርስበት ይችል ነበር ሲሉ ቦታው ላይ የነበሩ ሰዎች በቪዲዮ ማስረጃ ጭምር ልከውልኛልና ጉዳዩ ምንድነው? ከፊንቴክ ኢንቨስትመንት ጋር በተያያዘ ብዙ ሰዎች የፍትህ ሚኒስቴር ድረስ ሄደው ጩኸታቸውን ሲያሰሙ ነበር። እንደሚታወቀው በተለያዩ ግለሰቦችና አርቲስቶች በሶሻል ሚዲያ እንዲሁም በማስ ሚዲያ ላይ በከፍተኛ ሁኔታ ማስታወቂያ አሰርቶ የነበረው ፊንቴክ ኢንቨስትመንት ግሩፕ መኪና ወደ ሀገር ውስጥ በቅናሽ አስመጣለሁ በሚል እንግዲህ ከብዙ ሰዎች ገንዘብ ከወሰደ በኋላ በቃሉ መሰረት
መኪናውንም አላስረከበንም። እንዲሁም ደግሞ ገንዘባቸው እንዲመለስ የፈለጉ ሰዎችም ገንዘባቸው እንዳልተመለሰላቸው ሲናገሩ ነበር። ከዚህ ጋርም ተያይዘው እንግዲህ በርከት ያሉ አርቲስቶች እንዲሁም የቴሌቪዥን ጣቢያዎች መንሱር ጀማልንም ጨምሮ ከ16 በላይ የሚሆኑ ግለሰቦች ላይ ክስ ቀርቦ ነበር። በዚህም ክስ መሰረት እንግዲህ ከጉዳዩ ጋር በተያያዘ እጃቸው አለበት ተብሎ የሚጠረጠሩ ግለሰቦችና ተቋማት በስማቸው የተቀመጠ የባንክ ገንዘብ እንዲሁም መኪናም ንብረትም እንዳይንቀሳቀስ ታግዶባቸው ነበር። ቅርብ ጊዜ ግማሾቹ እገዳው ተነስቷል የሚሉ አሉ። ስለ ጉዳዩ ደግሞ በቅርበት የሚከታተሉ አንዳንድ ጠበቆች ደግሞ የባንክ አካውንታቸው ብቻ ነው እገዳው ለጊዜው እንዲነሳ የተደረገው እንጂ በስማቸው ንብረት፣ መኪና፣ ሌሎች አይነት ቁሳቁሶች እንዳያንቀሳቅሱ አሁንም እገዳው አልተነሳም የሚሉ አሉ። ዞሮ ዞሮ ግን በዛሬው ዕለት በርከት ያሉ ህዝቦች እንግዲህ እዚህ ጋር በቪዲዮ ላይ እንደምትመለከቱት በፍትህ ሚኒስቴር ሄደው ጩኸታቸውን ሲያሰሙ ነበር። በዚህም መሀል ነው እንግዲህ መንሱር ጀማል ቦታው ላይ በምን አይነት መንገድ እንደተገኘ ባላቅም እዛ ቦታ የተሰበሰቡ ሰዎች መንሱርን ሲያዩ ገንዘባችንን እንድንበላና እንደዚህ አይነት ነገር ውስጥ እንድንገባ ያደረከን አንተ በሰራው ማስታወቂያ አይተን ነው ለዚህ ነገር ልንዳረግ የቻለውና አንተን አንለቅህም ብለው ጉዳት ሊያደርሱበት ሲሉ አካባቢው ላይ የነበሩ የጸጥታ አካላቶች እንዳተረፉት ነው እንግዲህ ቦታው ላይ የነበሩ ሰዎች የነገሩኝ። እንግዲህ በዚህ ቪዲዮ ላይ እንደምንመለከተው እኔ ምን አውቃለሁ ምናምን አይነት ነገርም ሲል ይሰማል መንሱር። እዛ መሀል የነበሩ ሰዎች አንተን አምነን ነው ገንዘባችንን የተበላ ነው ሲሉ ይሰማል። እስኪ ይህንን ቪዲዮ በተወሰነ መንገድ እንመልከት። እንግዲህ በቪዲዮ ላይ እንደምትመለከቱት ሲያዋክቡት ያሳያል። እንደውም ይህንን መረጃ የላኩልኝ ሰዎች ቪዲዮ ለመቅረጽ ስላልተመቸ አካባቢው ላይ ያው ፖሊሶችም የጸጥታ አካላቶችም ስለነበሩ ካሜራውን ወደ ታች አድርገው ቀረጻውን ስላቆሙ እንጂ አንዳንድ ሰዎች ስሜታዊ ሆነው እሱም ወዴትም አትሄድም አይነት ነገር ሲሉ ነበር። ለማንኛውም በዚህ አጋጣሚ አንድ ማስተላለፍ የምፈልገው ነገር ምንድነው ሶሻል ሚዲያ ላይ ምናምን በምታዩቸው ታዋቂ ግለሰቦች ወይም ደግሞ ቲክቶከሮች የሚሰሩ ማስታወቂያችን አምናችሁ ገንዘባችሁን ኢንቨስት ማድረግ እንደሌለባችሁ ይሄ ጥሩ ማሳያ ነው። እንግዲህ እዚህ ጋር የምትመለከቷቸው በርከት ያሉ ሰዎች ገንዘባቸውን የተበሉ ናቸው። እንደገና ደግሞ በተለያዩ ክፍለ ሀገራት እዚህ ቦታ ላይ መምጣት ያልቻሉ ደግሞ እዚህ ጋር ከሚታዩት በላይ ደግሞ ሌሎችም የተበሉ ህዝቦች እንዳሉ ነው በፊንቴክ ኢንቨስትመንት እየተነገረኝ ያለውና ይሄ በጣም አስቸጋሪ ነው። ለፍታችሁ ጥራችሁ አልበላም አልጠጣም ብላችሁ ያጠራቀማችሁትን ገንዘብ በተሳሳቱ ማስታወቂያዎች እንግዲህ ያላችሁን ንብረትም ሆነ ገንዘብ እንዳታጡ መጠንቀቅ እንዳለባችሁ ነው የሚያሳየው። እንግዲህ መጨረሻው ምንድነው የሚለውን እንግዲህ በህግም የተያዘ ጉዳይ ስለሆነ በቀጣይ ምን አይነት ነገሮች አሉ የሚሉትን ነገሮች ማስመለከታችሁ ይሆናል። በዛሬው ዕለት ግን በርከት ያሉ ህዝቦች ፍትህ ሚኒስቴር ቀርበው ድምጻችን ይሰማ ፍትህ ይሰጠን ሲሉ የነበረውን መረጃ ነው ወደ እናንተ ያደረስኩት። በሌላ መረጃ በድጋሚ እስክንገናኝ የዛሬን እዚህ ላይ አበቃው። መልካም ጊዜ። እንግዲህ ጋይስ እንዳያችሁት ነው፣ ቀላል ህዝብ አይደለም ሄደው ማለት ነው። በአዲስ አበባ መሀል አዲስ አበባ ላይ ፍትህ ሚኒስቴር ድረስ ሄደው ነው እንግዲህ ተቃውሞ እያሰሙ ያለውና መንሱሩ እንደምታዩት መሀል አስፋልት ላይ ቆሞ እንግዲህ አንተን አምነን ነው እየተበላን ያለ ነው እያሉት ይገኛሉና እንዲሁም ደግሞ ሪስክም ሊደርስበት እንደሆነ ነው እየተነገረ ያለው ጋይስ። አያችሁ አይደለ? ስለዚህ እንደው አንዳንድ ጊዜ አንዳንድ ምክሮችን ብንሰማ በተለይ አሁን ታብሪሳ የሚለው ነገር በጣም ብዙ ጊዜ እውነት ነው ብዬ አስባለሁ። የግለሰብ ማን ነውና እስኪ ወደሱ ልውሰዳችሁ። አርቲስት ሰራዊት ፍቅሬ እንዴት ነበር በቁጥጥር ስር የዋሉት? መቼም ዛሬ ሰበር ዜናውን ከነገርኳችሁ በኋላ የነ ሰራዊት ፍቅሬ መታሰርን ብዙዎች ዜናውን ከኛ ወስደው ምንጭ እንኳን ሳይጠቅሱ እያሰራጩት ነው። ጥሩ ነው፣ ግን ምንጭ ቢጠቀስ ጥሩ ነው። ሌላ ጊዜ እንዴት እንደተያዙ ስላያያዛቸው ሁኔታ ደግሞ አሁን መረጃዎች ደርሰውኛል። መረጃዎችን እነግራችኋለሁ። አዳዲስ መረጃዎችም ስለ ቤተሰብ ሁኔታም እነግራችኋለሁ። እስከ መጨረሻው ተካተሉት። የፊንቴክ ኢንቨስትመንት ሰለባዎች ትናንት ማክሰኞ በፍትህ ሚኒስቴር ባደረጉት ሰልፍ ዛሬ ውጤት ሰምተዋል። ሰልፈኞቹ ህግና መንግስት ባለበት ሀገር ገንዘባችንን ተበላን፣ በ950 ሺህ ብር የቅድሚያ ክፍያ መኪና ሰጣችኋል ያለ ተቋም
የውሃ ሽታ ሆነብን፣ መንግስት እያለ በጣራ ፀሐይ ተዘረፍን በማለት በተለያዩ መንግስታዊ ቢሮዎች ድምጻቸውን ሲያሰሙ ነበረ። ይህንንም በሀበሻ ዜና ዘግበናል። የእነዚህ ተጎጂዎች ጩኸት ሰምቶ አቃቤ ሕግ የድርጅቱ አምባሳደር የሆኑና ከድርጅቱ ጋር ግንኙነት አላቸው የተባሉትን አርቲስቶችና ታዋቂ ሰዎችን የፌዴራል ፖሊስ በቁጥጥር ስር አውሎ ቃላቸውን እንዲቀበል አቅጣጫ ሰጠ። ፖሊስም ከአቃቤ ሕግ በተሰጠው አቅጣጫ መሰረት ቲክታከሩ መንሱር ጀማልና አብርሃም ግዛውን ወደ ተቋሙ የምርመራ ቢሮ ማለትም ሜክሲኮ አካባቢ ወደሚገኘው ቢሮ እንዲመጡ ጥሪ አስተላለፈ። በፖሊስ ጥሪ መሰረት አብርሃም ግዛውና ቲክታከሩ መንሱር ጀማል ዛሬ ረቡዕ ከሰዓት በኋላ ወደ ፌዴራል ቢሮ አመሩ። በመቀጠልም አርቲስት ይገረም ደጀኔ ወይም አስቴርና ወንድም ካሊድ የተባለ የግብረሰናይ ድርጅት አለኝ የሚል ግለሰብ እንደዚሁም የኢቢኤስ ጋዜጠኛ የሆነው ዳንኤል ተገኝና አርቲስት ሰራዊት ፍቅሬ ተከተሉ። ፖሊስ የምርመራ ስራውን በእነሱ ላይ እንደጀመረና እዚሁ እንደሚያድሩ የዕለቱ የስራ ሰዓት ሲያልቅ ለቤተሰቦቻቸው አሳውቋል። የዛሀበሻ ምንጮች እንደገለጹት የጠርጣሪዎቹ ጠበቃ ደንበኞቿ የሆኑት ታሳሪዎች ተይዘዋል ወደተባሉበት ፌዴራል ፖሊስ አመራችም። ነገር ግን ፖሊስ ጠበቃዋን መግባት አይቻልም ሲል እንደመለሳት ቤተሰብ ለዛሀበሻ ገልጿል። በዚህ መሰረት ቤተሰብ ለስድስቱም ታሳሪዎች ቀለብና ልብስ አቀብሏቸው መመለሱን ሰምተናል። ተጨማሪ መረጃዎችን ይዘን እንመለሳለን። ኦኬ እንግዲህ መረጃዎቹ እንደሰማችኋቸው ነው። በተለይ አሁን ታበርሲሳ ከፍተኛ ደስታ ተሰምቶታል። ያው አንድ ሰው የሆነ ልፋት ለፍቶ የልፋት ውጤት ሲያገኝ እንደዚህ አይነት ስሜት ነው የሚሰማቸው። አያችሁ መጀመሪያ ላይ እንግዲህ ከዚህ ፊንቴክ ኢንቨስትመንት ከሚባለው እንግዲህ ድርጅት ላይ 20 ሚሊዮን ብር ከፍለውት ከነሱ ላይ እንዲወርድላቸውና ምንም አይነት ቪዲዮ እንዳይሰራላቸው ሲያባብሉት እንደነበረ መጀመሪያ ላይ ተናግሯል። ነገር ግን ደግሞ ከእውነት ጎን ቆሞ እንደዚህ ያለ ቪዲዮ እየሰራ ነበረ። ያን ቪዲዮ ራሱ እየሰራ ምን አይነት ህዝብ እንዳያችሁ በጣም ብዙ ህዝብ ነው ተሰብስቦ የነበረው የተበላው ማለት ነው። እና በተቻለ መጠን እንደዚህ ያሉ ሰዎችን ብትሰሟቸው መልካም ነው ብዬ አስባለሁ ማለት ነው።